ክቡር ጠቅላይ ሚኒስትር እዚህ ቦታ ላይ እዚህ ታላቅ የኢትዮጵያ ስኬት ላይ ስንቀመጥ ከዚህ ታላቅ በላይ ያለውን ታላቁን ፈጣሪ ማንም ሰው ያስባል እና ምን እንበለው ለዚህ ያደረሰንን ፈጣሪ ምን ይባላል ነው ያው ሲፈጥረን በነፃ ሲሰጠን በነፃ ሲፈቅድልን በነፃ ስለሆነ ብዙ ይባል ነገር አይኖርም አመሰግናለሁ ከማለት በላይ ነገር ግን የዚህን ፕሮጀክት ጅማሮ ሂደትና አፈጻጸም ብቻ ሳይሆን የዚህን ከባቢ ተፈጥሮ ስታይ አንዳንዶች እንደሚሉት እግዚአብሔር እጁን ታጥቦ የሰራት ምድር የሚያስብል ደረጃ ውበት እና በነፃ የተሰጠ ብዙ ነገር ታይበታል። ለምሳሌ ይሄ ግድብ ይሄንን ቅርጽ የያዘው ተራሮቹ ኢንፎርም ስላላቸው ነው እንጂ ይሄኛው ተራራ ባይኖር ያኛው ተራራ ባይኖር መሃል ላይ የሚሰካ ሲሚንቶ አንጠፈጥፍም ነበር። ያ በራሱ ኔቸር ምን ያክል አዳልቶ አዘጋጅቶ ውሃውን ብቻ ሳይሆን የት ጋር እንደምናስቀረው ሁሉ አመቻችቶ ለሰጠን ያሳያል። ኩምሩክ ወርቅ ፋብሪካውን ስናይ ይሄኛው ወርቅ ፋብሪካ ካለበት በብዙ ስፋት ወደ ግራና ቀኝ የወርቅ ቤልት ነው። እዚህ ጋር እንደዚህ ያለ ወርቅ፣ እዚህ ጋር እንደዚህ ያለ ተራራ፣ እዚህ ጋር እንደዚህ ያለ የሚያጓራ ዘመን የሚሻገር ውሃ ደምሮ የፈጠረን የሰጠንን ፈጣሪ ምን ትለዋለህ? በብዙ ያዳላልን በብዙ የሰጠን እኛ ግን አይናችንን ገልጠን ማየት የተሳነን ሰዎች እንደሆን ይሰማኛል። እንዲያውም ማታ በጣም ሳሰላስል የነበረው በአፍሪካ ምድር ውስጥ እንደ ኢትዮጵያ በረሃብ በችግር በዲክሽነሪ ላይ የረሃብ ምልክት እስከመባል ፈጣሪ ምን ይለን ይሆን? እንደዚህ ያለ ምድር ሰጥቶን እኛ የተሰጠን አውቀን መጠቀም ተስኖን የረሃብ ምሳሌ መሆናችን እንዴት አዝኖብን ይሆን ብዬ ሁሉ እንዳስብ ያደርገኛልና እኔ እውነት ለመናገር በብዙ መመስገን ይገባዋል። ኢትዮጵያውያን ሙስሊሙም ክርስቲያኑም አማኝ ነው። በፈጣሪ የማያምን የለም። በፈጣሪ እጅ ስራ የማያምን የለም። ይሄንን አመስግኖ አድንቆ ወዶ መጀመር ጠቃሚ ነው ብዬ አስባለሁ። መጀመሪያ እዚህ ቦታ ሲመጡ ምን አዩ? ምን ነበር የተሰማው? ዳኒ የመጀመሪያው ቀን ጉብኝቴና የዛሬው ጉብኝቴን በቃላት ፍሰት አስተሳስሬ በአእምሮ ውስጥ ስዕል ልቀርጽ አልችልም። በጣም የተለያየ ኤክስትሪም እሳትና ውሃ እንደማለት ነው። የመጀመሪያ ጉብኝቴ ስመጣ ልክ አሁን ኮሪደር እንደምንሰራው የፈራረሰ መንደር የሚመስል ነገር ነው የነበረው። በጣም ብዙ ነገር የተበላሸ ነው። ኦርደርሊ ነገር አታይም እና በጣም ተአዝኜ በጣም ተቆጥቼ የተነገረንና ምድር ላይ ያለው ነገር በፍጹም አይጣጣምም ብዬ በከፍተኛ ሀዘን ስሜትና በቁጣ ነበር የተመለስኩት። ያው በአካባቢ ያላችሁ ሰዎች እንደምታውቁት አሳዛኝ ጊዜ ነበር። ዛሬ ደግሞ በጣም ካልሚንግ ስፒሪት ከፍተኛ የእርካታ የግራቲቲዩድ ስሜት በውስጤ እንዲያድር ወደ ላይ አንጋጥጬ የተሰጠኝን እንድገነዘብና እንዳመሰግን የኢትዮጵያን ሕዝብ ጽናትና ብቃት እንዳይ በመሰናሰል በመደመር ውስጥ ምን አይነት ተአምር ሊሰራ እንደሚችል የተማርኩበት እጅግ አስደሳች የሆነ መንፈስ ነው ያለውና ሁለቱ በጣም ይቃረናሉ፣ ይለያያሉ ለማለት ነው። የኢትዮጵያ መሪዎችም ኢትዮጵያውያንም ስለ አባይ መናገርና መጽሐፍ ከጀመሩ 1000 ዓመታቶች አልፈዋል። ብዙዎቹም ሞክረዋል። በየዘመናቸው የሆነ ነገር ለማድረግ ጥረት አድርገዋል፣ አልተሳካም። አሁን እንዴት ተሳካ? ለምንድን ነው እነሱ ያልተሳካላቸው? ይሄም በጣም ሰፋ ያለ ሀሳብ ነው። የኢትዮጵያውያን ላለፉት በርካታ ዓመታት እንደዚህ ያለውን ወይም ከዚህ ያነሰውን ነገር ለመስራት መሻት ነበራቸው፣ ፍላጎት ነበራቸው፣ ሙከራዎች አድርገዋል። ከውጭ ሰዎች ጋር ተነጋግረዋል፣ ተጻጽፈዋል፣ ሙያተኛ ሊያስመጡ ሞክረዋል። እንዲያው ምንም አስበውት አያውቁም ልልህ አልችልም። ከሙከራው በተጨማሪ ለምሳሌ ጸሐፍትን ብትወስድ አባይ ጉድ ፈላበት፣ የአባይ መዘዝ፣ የአባይ ጓዳ የመሳሰሉ ጽሁፎች ያው እንደምታውቀው ተሰንደዋል። በርካታ ስንኞች፣ በርካታ ስነ ጽሁፎች፣ ዘፈኖች፣ እንጉርጉሮች ያልተባለ ነገር የለም። እንደው አንዳንዶቹን እንኳን ለማስታወስ አባይ በጣና ላይ ደልሎ
ቤቱን ሰርቶ ቀረ ጊዜያዊ ነኝ ብሎ። አሁን ይሄ በጣም ጥልቅ ስንኝ ነው። አይ አባይ መነሾው ግሽ ነው፣ ግሽ አባይ ነው፣ ጣና ነው እና ጣና ላይ ደልሎ ወንድም ነኝ ወገን ነኝ አለው ብሎ ቤቱን ሰርቶ ቀረ ጊዜያዊ ነኝ ብሎ። የዚህን ናሬሽን ፓወር የዚህን ስንኝ ፓወር አቅለን ማየት የለብንም። እንደነዚህ ጉዳዮች ነው ተደጋግሞ እኛ ውስጥ ምሰሶና ማገር የሆኑ ሐሳቡ ደርጅቶ አሁን ያለውን ቅርጽ የያዘው በየዘመኑ በነበረው ንግግር ነው፣ በትርክት ውጤት ነው። ለምሳሌ አንደኛው በጣም ተቺ የሆነው ስንኝ አባይ በጣና ላይ እንዴት ቀለደበት ለአንድ ቀን ነው ብሎ ዝንተ ዓለም ሄደበት ይላል። ይሄን ግጥምኛውን ብንቀይረው አባይ በጣና ላይ እንዴት ቀለደበት ለአንድ ቀን ነው ብሎ ጉባ ከተመበት ብንለው አሁን መሄዱ ቀርቶ ጉባ ከተመ ማለት ነው። እንደሄደ አልቀረም፣ የቦታ ለውጥ ነው ያደረገው። እነዚህ ስንኞች፣ አባባሎች፣ ዘፈኖች፣ ግጥሞች፣ ጽሁፎች አሁን ባለው ትውልድ ላይ የደረጃ ሐሳብ ስለ ጉዳዩ እንዲይዝ አድርገውታል። ያኔ ያልሆነበት የገንዘብ እጥረት፣ የቴክኒክ አቅም ውስንነት፣ የዓለም ጂኦፖለቲክሱ አለመመቸት ብዙ ምክንያት ሊነሳ ይችላል። አሁን ደግሞ የሆነበትን ስንመለከት አንደኛ ከጂኦፖለቲክስ ኩስመና ወደ ተሻለ ቁመና እየተሸጋገርን ያለንበት ጊዜ ነው። የነበረውን የጂኦፖለቲክስ ኩስመና አንቀበልም፣ ለኛ አይመጥነንም፣ ለቁጥራችን፣ ለስፋታችን፣ ለህዝባችን ታሪክ የሚበጅ አይደለም ብለን የተሻለ ቁመና በጂኦፖለቲክስ ለመያዝ እየሰራን ያለንበት ዘመን ነው። አጠቃላይ አሁን ብቻ ሳይሆን ወደፊት ወደ ኋላ ሄደን ማለት ነው። እነዚህ አስቻይ ጉዳዮች የዘመናት ህልም፣ የዘመናት ለቅሶ፣ የዘመናት እንጉርጉሮ ወደ ፍሬ ወደ ውጤት እንዲሄዱ ያስቻለ ነው ተብሎ ሊወሰድ ይችላል። የህዳሴ ግድብ የፕሮጀክት ሂደቱ ሲነሳ ሁሌ ሰውም ሌሎችም የሚያነሱት ነበረውን ውጣ ውረድ ነው፣ ፈተናው። ምን አይነት ፈተናዎች ነበር የታለፉት? ህዳሴ አንድም ቀን በተረጋጋ መንገድ ለማሰብ ለመስራት ኢፍትሃዊ ከሆነው ዓለም ፍትህ የሚጠብቀው የኢትዮጵያ ህዝብ በእጅጉ የተቀጣበት እና መሬት የተሞላበት ጊዜ የነበረው። የምታናግረው ሰው በሙሉ አንተን እንደ ሌባ፣ እንደ ጥፋተኛ፣ እንደ ወንጀለኛ ነው የሚያናግርህና አይገባህም ሚስጥሩ ምንድነው ችግሩ። እንደምታየው ውሃው እያጓራ ይሄዳል፣ አልተቋረጠም። ምንድነው ኢትዮጵያ ኃይል ብታመርት ሌላው ካልተጎዳ ያን ያክል ለምንድነው ጫናው የበዛው ብለህ እንድትተክዝ እንድታስብ የሚያደርጉ ጉዳዮች አሉ። እንደምታውቀው ሴኩሪቲ ካውንስል በተደጋጋሚ በዚህ ጉዳይ መክሯል። በጣም ብዙ ወዳጆቻችን መክረዋል፣ አስጠንቅቀዋል፣ አስፈራርተዋል። ብዙዎች አብረን ብንሰራ በፈቀደን በወደድን ነበር፣ ነገር ግን ይሄን ጉዳይ ካልተዋችሁት ብለውናል። የየዕለት ስራችን ውስጥ የሚታይ ነገር ነው። አንድም በመደገፍና በርቱ በሚል አይደለም፣ በጫና በገንዘብ ብታይ ዓለም ለካዚኖ ለሆቴል ብድር የሚያበድር የዓለም ተቋማት በሙሉ እንደዚህ ላለው ስራ አንድም ሰው ብድር አይሰጥህም፣ እርዳታ አይሰጥህም። ያለ ሀብት ውስን መሆኑ ፍላጎትህ ጋር የማይጣጣም ነገር በመሆኑ ምክንያት ትታሰራለህ። አየህ፣ ይሄ ዓለም ሲፈጠር ፈጣሪ ለሰው ልጆች ፍላጎት ለሰው ልጆች ዲማንድ በበቂ ደረጃ ሰርቶታል። ግን የሰው ልጆች ፍላጎት ከዲማንድ አልፎ ወደ መስገብገብ በሚሄድበት ሰዓት ያለ ማሟላት የሚያስችል ነገር አስቸጋሪ ነው፣ ሽሚያና ግጭት ይፈጥራል። ይሄንን በምን ታያለህ? በእኛ ስነ ቃሎች፣ ስንኞች፣ ግጥሞች፣ ዘፈኖች የሰማሁት አባይ ሳንጠቀምበት ፈሰሰ አንደኛው ቁጭት ነው። ሁለተኛው ቁጭት እና እውነተኛውም ቁጭት ደግሞ በጣም ሰፊ አፈር ከሰሜን ተራሮች እየወሰደ ይሄዳል ነው። ለሱ እንግዲህ ማስረጃው ያው አንተም አባይን ታውቃለህ። እንደዚህ ኩልል ያለ ውሃ አባይ መልኩ አይደለም፣ ምልክቱ አይደለም። ጣናና አባይ ላይ እኮ እንደው መለያው አባይ ድፍርስ ነው፣ ጣና አባይ ድፍርስ ነው። እዚህም ስትመጣ የሚታየው እሱ ነው። አሁን በቀና መንገድ ስታስብ እንዲህ ያለው ኩልል ያለ ውሃ ንጹህ ውሃ ሄደላቸው ለወንድሞቻችን ምን ተጎዱ ብለህ እንድታስብ ያደርግሃል። አፈር ደለሉ ያው እኛ ጋር ስለቀረ ለኛ ደግሞ አፈር በጣም ወሳኝ ነው። አፈር በሺህ ዓመታት የማይተካ ነገር ነው።
መላው ኢትዮጵያ ሕዝብ ቢሰማው መጥፎ አይደለም ብዬ የማስበው እኔም እስከ ቅርብ ጊዜ ድረስ የነበረኝ እውቀትና ግንዛቤ አባይ ውሃውን ደግሞም አፈሩን አልፎ አልፎ አሳውን እና ግንዱን ተሸክሞ እንደሚሄድ ነበር። አሁን ግን ደለሉ የቀረውን ደለል ስናስፈትሽ ወርቅ እያገኘንበት ነው። ለካ አባይ አፈር ብቻ ሳይሆን የኢትዮጵያን ወርቅ ነው ከተራሮቻችን ላይ አጥቦ ሲወስድ የነበረው የሚል ተጨማሪ ቁጭት እንዲፈጠርብህ ያደርጋል። እንግዲህ አፈራችን፣ ወርቃችን፣ አሳዎቻችን፣ ግንዶቻችን፣ ዛፎቻችን ተወስደው አንድም ሰው ኑሩልን እድሜያችሁ ይርዘም ከእናንተ የተነሳ ይሄን አገኘን ሲባል ሰምቼ አላቅም። በአንጻሩ እንዴት ሀብታችሁን ትከላከላላችሁ ትጠብቃላችሁ የሚል ቁጣና ተግሳጽ ነው የምሰማው። ያ ያሳዝናል። ውሃውን በሚመለከት ግን እንደምታየው እንኳን ሊቀር በስቶ ሬጉሌተር ሆኖ ነው እየተጓዘ ያለው እና የአባይ ጫና ያለፍንበት ነገር ስናጣ ከነበረው ነገር ጋር አስተሳስረ ስታየው ነው የክብደቱ ልክ የሚታየው። እንግዲህ ያው እንደምታውቀው ከውሃ ውስጥ ቁጭት፣ ሀዘን፣ ሮሮ ብቻ አይደለም ያን አስቀረም ብቻ አይደለም ብለህ ከዚያ ውስጥ ብርሃን ያወጣ ነው። ብርሃን ህይወት ነው፣ ነፍስ ነው። ከዚህ ግድብ ብርሃን ነው የወጣው። ከዚህ ግድብ ወርቅ ቀረ አፈር ቀረ ብቻ ሳይሆን ለብዙ ጨለማ ለወረሳቸው በደህንነት ላሉ ህዝቦች ብርሃን ፈነጠቀላቸው። ይሄ ነገር ለኛ ትልቅ ብስራት ነው፣ ለከባቢው ትልቅ ብስራት ነው፣ ለወንድሞቻችን ሁሉ ትልቅ ብስራት ነው። ይሄንን ብስራት ለማየት የወሰደው ጊዜ ቀላል አይደለምና ሂደቱ በአጠቃላይ እጅግ አታካች፣ አድካሚ፣ አሰልቺ፣ አጨቃጫቂ፣ ከዓላማ የሚያዛባህ ፍሬው ግን እጅግ በጣም ጣፋጭ ሆኖ ነው ዛሬ ያገኘሁት። ከፍሬው አንጻር ሲታይ መከራው ያው ታልፏል፣ ምንም አይደለም ማለት ነው። በሂደቱ ግን አሰልቺና ከባድ ነበር። እኔ በተገኘባቸው አንዳንድ የሁለትዮሽ መድረኮች ላይ ይገርመኝ የነበረው ነገር ምንድነው ራሱ አባይ ያለበትም ማስረዳት ነበር አንዱ የእርሶ ስራ የነበረው። አንዳንድ መሪዎች ራሱ አባይ የት ነው ያለው፣ እንዴት ልንገድበው ቻል፣ የት ቦታ ሆኖ ነው የሚለው መረዳት ራሱ ይሄን ማስረዳት ከመነሻው አባይ እዚህ ነው ምንጩ፣ በዚህ ነው፣ በዚህ በኩል ነው የሚያልፈው፣ ወደዚህ ነው የሚሄደው፣ ከኢትዮጵያ ትልልቅ ተራሮች ነው እኮ የሚመነጨው የሚለው ማስረዳት በራሱ ለኔ በጣም ይገርመኝ ነበር። ምን ነበር በዛ አይነት ነገር አይነት ጥያቄዎች ሲመጡ አንድ ተፈጥሯዊ ባህሪ አለ። አንተ ብሬን ወሰድክብኝ፣ መነጽሬ ወሰድክብኝ ካልክ አንተ ከሳሽ እኔ ተከሳሽ ነኝ፣ ካንተ ተወስዷል እኔ ወስጄብሃለሁ። ይሄ ማንኛውም ኖርማል ጭንቅላት የሚያስበው ነገር ነው። እኛ ስንከሰስ የኖር ነው የሰው ነገር እንደወሰድን እንጂ የሚገባንን በጣም በጥቂቱ መጠቀም እንደጀመርን አይደለም። የሰው ይገባ የነበረ ከሌላ ቦታ ዘርፈን እንደወሰድን የሚያስቡ አሉ። አንዳንዶች እንዲያውም ውሃው ወደ ታች እንዳይፈስ ገድቦ አስቀሩት የሚሉ ሁሉ አሉ። እንደምታውቀው ውሃው መገደብም አይቻልም። እኛ 74 ቢሊየን ሜትር ኩቢክ ወተር ይዘናል፣ ወይም 74 ትሪሊየን ሊትር ውሃ ይዘናል። ያን ይዘን ውሃ እንደምታየው በተርባይን ብቻ ሳይሆን በማስተንፈሻውም እየወጣ ነው ያለው። ከፍተኛ ውሃ ነው ያለው። ውሃ የመያዝ ፍላጎትም ግድቡ ብቃትም የለው። እንያዝ ብንልም አንችልም። ያው እንደምታየው ትልቅ ባህር ነው እየተጓዘ ያለው። ግን የሰው ውስጥ ያለው ፐርሰፕሽን እንደዛ አይደለም። እኛ የሰው እንደወሰድን ነው። አባይ በዓለም ላይ ረጅም ጉዞ የሚጓዝ በጣም ትልቅ ውሃ ነው። ክረምት ከበጋ የማይነጥፍ ለሺህ ዓመታት ጉዞውን ያላቋረጠ የምንጩ ጥልቀት፣ የምንጩ ስፋት፣ የምንጩ እድገት ለይና ላንተ ግራ ቢያጋባንም ለሺህ ዓመታት ነን ስቶፕ ድምጹን ማጓራቱን ሳያቋርጥ የተጓዘ ውሃ ነው። ከዚህ በረከት በጭልፋ ልቋደስ ማለት በምንም መስፈርት ስተትና ወንጀል ሊሆን አይችልም በንጹህ አእምሮ ቢታይ። እና የኔ ስራ የነበረው አባይ ማለት ትልቅ ማለት ነው ከነስያሜው። ከዚህ ትልቅ ነገር ደግሞ ትልቅ ነገር ነው የሚጠበቀው። እኛ ግን ትንሹን የጀመርነው በዚህ በአባይ ተፋሰስ በርካታ ግድቦች ሰርተን በርካታ ኢነርጂ አምርተን አገራችንን ሳይሆን ከባቢው ልናበራ እንችላለን። ይሄን ስናደርግ ደግሞ ለታችኛው ተፋሰስ ሀገራት የሚገባቸውን ውሃ ሳናስቀር ይቻላል። እየተናበበን ምንጩ እኮ እኛ ጋር ነው። 80% እኮ ይሄ ናይል ለሚባለው የኛ ናይል አይደለም፣ የኛ አባይ ነው። የኛ አባይ በራሱ 10 ምናምን
ተፋሰሶች ተደምረው የሚመጣው ውሃ ነው። የአንድ ምንጭ ውሃ አይደለም። እነዚህ አባይ የምንለው ውሃ ስሙን የሚቀይረው ካርቱም ሲደርስ ነው። ከሌላኛው ናይል ጋር ሲቀላቀል ነው ስሙ የሚቀየረው። እኛ የገደብነው አባይን ነው፣ ናይልን አይደለም። አባይን ገድበን ለማስቀረት ሳይሆን ኤነርጂ ለማምረትና በተገቢው ደግሞ የሚገባውን ውሃ ለማፍሰስ ነው። ይሄን ለማስረዳት ብዙ ሰው ያደክማል ብቻም ሳይሆን ኮምፕሬንድ ማድረግም ይቸገራሉ። የነበረው ናሬሽን ጉልበት ይሄኛውን አዲሱን ትርክ ለመስማት እና ለመገንዘብ ሰዎች ይቸገራሉ። ወደፊት ግን ለቱሪስት ሲከፈትና ሲያዩት ምን እያልን እንደነበረ ይገነዘባሉ ብዬ ተስፋ አደርጋለሁ። እነዛ ፈተናዎች እንዴት ሊፈቱ ቻሉ? መቼም ዲፕሎማሲ ፈተና እንደነበረው ይታወቃል። የኢኮኖሚ ጫና እንደነበረው ይታወቃል። ለዚህ መስሪያ ከገንዘብ እንኳን ለማግኘት የነበረው ውጣ ውረድ ይታወቃል። በየቦታው የነበረው የዲፕሎማቲክ ክሶች ነበሩ። ራሱ እቃዎቹን እዚህ ማድረስ በራሱ ይሄ ደግሞ የመጨረሻዎቹ ስራዎች የተሰሩበት ኢትዮጵያ ፈተናዎችን በአንድ በኩል ፈተና እየተሻገረች በሌላ በኩል ስራዋን እየሰራች በጭራሽ አንቆምም በሚለው መርሆ ነው የሰራችውና እንዴት ሊታለፉ ቻሉ እነዚህ ፈተናዎች? በጣም በርካታ ፈተናዎች ነበረን። ጦርነት ነበር፣ ኮሮና ነበር። በኮሮና ጊዜ ብዙ ሀገራት ለቀው ሄደዋል። የአንበጣ መንጋ ነበር። ዓለም ላይ የሚፈጠሩ ቀውሶች በነዳጅም በብረትም በብዙ መንገድ እኛን አፌክት ያደርጋሉ። በሁቲ የተፈጠረው የቀይ ባህር ግጭት በራሱ ወደ ኢትዮጵያ የሚገቡ እቃዎች ላይ የሚወስደው የጊዜ መዘግየት አለ። መልከ ብዙ ነው ፈተናው እና የተወጣ ነው። ቀደም ሲል አንተ እንዳልከው በፈጣሪ እርዳታ ነው አንደኛው። ሁለተኛ የአቅምና የአቋም ድማሮ ነው። ኢትዮጵያውያን ሁልጊዜም የባዳና የባንዳ ትስስር ህልሞቻቸውን ሲያጨናግፍባቸው የቆየ ቢሆንም አሁን የመንቃት የማደግ ከዓለም ፍትህን የመጠበቅ ዝንባሌ እየቀነሰ ሲሄድ የአቋምና የአቅም ድማሮች እያደጉ መጥተዋል። ይሄ ፕሮጀክት ትዕምርታዊ ነው። ይሄ ፕሮጀክት ሲምቦሊክ ነው። ይሄ ፕሮጀክት ዝም ብሎ እንደማንኛውም ፕሮጀክት እንደማንኛውም ኢንቨስትመንት የሚታይ አይደለም። ለረጅም ጊዜ የነበረን በደል፣ ለረጅም ጊዜ የነበረን ጥፋት፣ ለረጅም ጊዜ የነበረን የደህንነት ቀንበር የሚሰብር የሚያስቀር የሚያስቆም አዲስ ምልከታና አዲስ ነገር እንድናይ የሚያደርገን ነው። መጨከን ይጠይቃል። ያው ሰዎች በቀለለ መንገድ ያለፍንበትን ፈተናና የተሰራውን ስራ መገንዘብ ከፈለጉ ኢትዮጵያና ካርቱምን ማየት ነው። ሱዳን ብቻ ሳይሆን ካርቱም ከ10 ሚሊዮን በላይ ሰዎች ይኖሩባት የነበረች ትልቅ ከተማ ናት። በተፈጠረው የእርስ በርስ ግጭት አሁን ድጋሚ ለመስራት በሚያስቸግር ደረጃ ፈርሳለች። ጦርነት እንኳን የተበላሸን ስራ እንኳን አዲስ ስራ ያለን ሀገር ያለን ከተማ የሚያፈርስ ነው። የሚዋጉ ሰዎች ደግሞ በአንድ እጅ እየተዋጉ በአንድ እጅ ልማት ማሰብ ይቸገራሉ። ያኛው ሰው ይበላል፣ ገንዘብ ይበላል፣ ጊዜ ይበላል፣ አቅም ይበላል። ይሄን አስታርቆ እንደዚህ ያለ ግዙፍ ነገር ማሳካት በሰው አእምሮና አቅም ይታሰብ አይደለም። ፈጣሪ ካረዳ በቀር የሚታሰብ አይደለም። በዚያ ሁሉ ፈተና ውስጥ ሆነን ብናቆመው ኮሮና እኮ ነው ውጊያ ነበረብን ብንል በየትኛውም ሰው ጭንቅላት መስፈርት አሳማኝ ነው፣ ምክንያታዊ ነው። ምክንያቱም ጦርነት ያለ ሀገር እንኳን ፕሮጀክት ማዘግየትና ማቆም ቀርቶ የሰራው ይፈርስበታል። የኛ የሚያስደንቀው ባንዳዎቻችን ስራችንን እንዳያቆሙ እየተከላከል ስራችንን ለአንድ ቀን እንኳን ሳናቆም መስራታችን ነው። ግንባር በነበርኩበት ጊዜም ጭምር በየቀኑ ክትትል የሚደረግበት ስራ ነው እና የፕሮጀክት አስተዳደር ስርዓታችን የፕሮጀክት እይታችን በመቀየሩ ምክንያት የጀመርነውን የመጨረስ የጀመርነውን ለፍሬ ማብቃት በጣም ስር የሰደደ ቁርጠኝነት ስላለ አድካሚ፣ አሰልቺ፣ ከባድ ቢሆንም ተወጥተነዋል። ይሄ ፕሮጀክት ከብዙዎቹ ስራዎቻችን የሚለየው ለምሳሌ እኛ ኮሪደር ብለን አሳክተን ሊሆን ይችላል፣ ግሪን ሌጋሲውን አሳክተን ሊሆን ይችላል። ብዙ ጉዳዮች ጀምረን ጨርሰናል። እኛ ተናግረን ጀምረን ያልጨረስነው ስራ የለም እንደሚታወቀው። ይሄ ግን እንደዛ አይደለም። የተጀመረ ከዜሮ መጨረስና ተጀምሮ ኔጌቲቭ የገባ ነገር ማከም ለየቀል ነው። ይሄ ተጀምሮ ኔጌቲቭ የገባ ነው፣ የተበላሸ እንደማስነሳት ማለት ነው። የሞተ እንደማስነሳት ነው። የጠየቀን ተጨማሪ ገንዘብ፣ የተሰሩ ያልተገቡ ስራዎች አፍርሶ በአዲስ መንገድ ማሰራት፣ ዘ ሆል ጂኦፖለቲክስ የተፈጠረውን ጫና
ከውጊያው ጋር ተቋቁሞ ማስፈጸም በጣም በጣም ከባድ ነገር ነበር። እኔ የታሪክ ተመራማሪዎች፣ ምሁራን ምንም ፖለቲካል ባያስ ሳይኖራቸው ከመሰረቱ ጉዳዩን እያጠኑ ቢጽፉበት ለትውልድ ብዙ ትምህርት የሚገኝበት ይመስለኛል። ኖርማሊ ጀምረን የጨረስናቸውን ጉዳዮች ከአባይ ጋር አላወዳደርም፣ ከህዳሴ ጋር አላወዳደርም። በጣም አድካሚ፣ አሰልቺ፣ አታካች ቢሆንም በፈጣሪ እርዳታ፣ በአቋምና አቅም ድማሮ፣ በህዝባችን ቁርጠኝነት እዚህ ባሉ ጀግኖች ሰራተኞች፣ አስደናቂ ሰዎች አሉ እኮ እዚህ በዚህ ዌዘር ውስጥ እዚህ በረሃ ላይ ለአመታት ተቀምጦ ይሄን ነገር ማሳካት ቀላል ነገር አይደለም። ዛሬ ተሳክቶ ስናየው ድል ስለሆነ ፍሬ ስለሆነ ሊያጓጓ ሊያስደስት ይችላል። ፕሮሰሱ ግን ፔንፉል ነው። የሚያምን የነበረው በዚያ ውስጥ አልፎ ያሳኩ ጀግኖች ኢትዮጵያውያን ነበሩ። የሞቱ አሉ። እንደምታውቀው እያንዳንዱን እቃ ከጅቡቲ ዜ ማምጣት ለወራት የሚፈጅ ጊዜ ጥበቃ ያስፈልገዋል። በየቦታው ብዙ ትናንሽ ሀሳብ ያላቸው ሰዎች ሀገራዊ አቅምን ካለመገንዘብ ለተላኩላቸው አካላት ብቻ ፍላጎታቸውን ያሳኩ መስሏቸው ብዙ ሙከራዎች ተደርገዋል። ደም ጠብ አርገን ላብ ጠብ አርገን የውሃን ጠብታ ለቁም ነገር ያዋልንበት ስፍራ ነው። በዚህ መልክ ነው እኔ የምገነዘበው። እኔ ይሄን ፕሮጀክት ብቻ ሳይሆን ሌሎች ፕሮጀክቶችን ሳይ አንድ ለውጥ ማየው እና ምናልባትም እሱንም ለህዳሴንም ለውጤት ያበቃው የሚመስለኝ አንዱ ክትትል ነው። ፕሮጀክትና ክትትል በሂደት ስላዩት እንዴት ነው ለውጤት ሊያበቃ የሚችለው? ብዙ ጊዜ ሪፖርቶችን ማየት ወይም የሚቀርቡ ነገሮችን አይቶ መፈረም ወይም ደግሞ ባለሙያዎች የሚያመጧቸውን ሀሳቦች ተቀብሎ በስብሰባ ጉዳዮችን መጨረስ አንድ አካሄድ ነው። አሁን ደግሞ ማየው በአንድ ፕሮጀክት ላይ 20 ጊዜ 30 ጊዜ 15 ጊዜ እንደ ፕሮጀክቱ ስራ አስኪያጅ መላልሶ እያንዳንዱን ነገር ልክ ሰጎን እንቁላሏ እስኪፈለፈል ድረስ እንደምታደርገው ጥንቃቄ ደግሞ የሚደረግ ጥንቃቄ ደግሞ ያለው በየፕሮጀክቶቹ። እሱን እስቲ በህዳሴው እናስታውስ። አንድ ነገር ጀምሮ ለመጨረስ ማንኛውም ስራ ጀምሮ ለመጨረስ አንደኛ ጨርሶ የማየት አቅም ያስፈልጋል። ሳትጀምረው ጨርሰህ የማየት አቅም ያስፈልጋል። ሁለተኛ ያ ጨርሰህ ያየኸውን ነገር በርካቶች እንዲያዩት በከፍተኛ ዲሲፕሊን መትጋት ይፈልጋል። አንተ እኮ ጀምረው ጨርሰሃል ታውቀዋለህ፣ ግን ያ ያየኸውን ነገር አንተ ባየህበት ልክ ማሱ እንዲያይ በየቀኑ በየሰዓቱ በዲሲፕሊን መከወን አለበት። ይሄ የሚሰራው ለግድብ አይደለም። ለምሳሌ ጽሁፍ ላይ በጣም በርካታ ሰዎች እንዴት እንዲህ መጻፍ ይቻላል ብሎ ያስባሉ። አንተ ጸሐፊ ስለሆንክ ታውቀዋለህ። ዲሲፕሊን ነው። በየቀኑ አንዳንድ ፔጅ የጻፈ ሰው በአመት 365 ገጾች ይጽፋል። 5 ገጽ የጻፈ ሰው ደግሞ ከሺህ በላይ ይጽፋል ማለት ነው። ይሄ ግን ጊዜህን ሰዓትህን አውቀህ ከቀን ውስጥ የ1 ሰዓት የ2 ሰዓት ለዚህ ጉዳይ ነው የሚውለው ብለህ ካልሰራህ በቀር አንድ ሳምንት ሰርተህ አንድ ሳምንት ከተውክ፣ አንድ ወር ሰርተህ 2 ወር ከተውክ አይሳካም። አንድ በል ስፖርት ቀንሰ የተስተካከለ ቁመና ለመያዝ በየቀኑ 30 ደቂቃ ትሁን 45 ደቂቃ የሚሆን 1 ሰዓት ሳይቋረጥ የሚሰራ በዲሲፕሊን የሚከወን ነገር እንጂ አንድ ሳምንት በጣም ስለሰራን ለዘውትር የተስተካከለ ቁመና አይሰጠንም። ስፖርትም ይሁን መጽሐፍም ይሁን ማንበብም ይሁን ፕሮጀክትም ይሁን በዲሲፕሊን ክትትል ይፈልጋል። አይተህ የምታርመው የምታግዘው ነገርና ሰምተህ የምታግዘው ነገር ለየቅል ነው። አንደኛ የኛ የሪፖርት ስርዓት ኢንስቲትዩሽናል ዲኬ ስላለ የሲስተም ጋፕ ስላለ አክቹዋል ነገር አይነገርህም። አሁን ለምሳሌ እኔ ባለፉት 7 አመታት ህዳሴ ላይ ያጠፋሁትን ጊዜ የተመላለስኩባቸውን ጊዜዎችና ከዛ በፊት 7 አመታት የነበረውን ብታወዳደር አይገናኝም። በቃ ውጤቱ እሱ ነው። ትመጣለህ፣ ታያለህ። የገንዘብም ይሁን ሌሎች ጉዳዮች ካሉ እያየህ ትወያያለህ። መጨመር መቀነስ አይቻልም። ያን እያገዝክ ስትሄድ ጉዳዩ ይፈታል። በሌላውም ስራ እንደዚህ ነው። ለምሳሌ አንዳንድ ቦታ አልቋል ትባላለህ። የሚሰሩ ሰዎች አልቋል ይሉሃል። ስትሄድ ግን እንኳን ሊያልቅ አልተጋመሰም። ማየት እንደምትችል እንደማትቀር እንደምትከታተል ሲያውቁ ሰዎች መዋሸት ያቆማሉ። መጥቶ ያያል፣ ካዩ ደግሞ ችግር ነው ብሎ ስለሚያስቡ መዋሸት ያቆማሉ። ይሄ ጉዳይ አድካሚ ነው። ረፍት አልባ ጉዞ ነው፣ አድካሚ ነው። ያየኸውን ነገር ጨርሰህ
የብዙዎች ደስታ ሲሳይ ማድረግ የምትፈልግ ከሆነ ክትትል፣ ዲሲፕሊን ወሳኝ ነው በሁሉም ስራ መስክ። ያን የሚያደርጉ ሰዎች ይሳካላቸዋል። ሰው ጠዋት ኤርሊ ለመነሳት ፍላጎት ከሌለው ስለ ድል፣ ስለ ኤክስኪዩሽን፣ ስለ መጨረስ መተው አለበት። ጠዋት እየተኛ ድል የሚባል ነገር የለም። ጠዋት መነሳት በብዙ መልኩ እንቅልፍን ነው ማለት አለብን ማለት ነው። ይሄን ደግሞ ለመማር ከእናት ማየት ነው። ዘነበ ትነሳለች፣ ሳተኛ ተረብሾ ማታ በሆነ ምክንያት እንቅልፍ አልተኛው ጠዋት አትቀር ትነሳለች። ደከመኝ ትቀራለች። አሟት ወገቧን ሳት ትነሳለች። አንተን ቁርስ አብልታ ለመሸኘት ያ ጥንካሬ አንተን ሰው አድርገዋል። ሲሚላር ጥንካሬና ዴዲኬሽን ደግሞ ስራዎች ይጨርሳል። ምንማረው ከእናቶቻችን ከቤታችን። የተጉ እናቶች ልጆቻቸውን ለፍሬ እንዳበቁ የተጉ ሰራተኞች ደግሞ ሀገራቸውን ለፍሬ አብቅተዋል። ይሄ ነው አሁን ኢትዮጵያ ውስጥ እየሆነ ያለውና ክትትል፣ ዲሲፕሊን በጣም ወሳኝ ነው። ብቅ ጥልቅ ሳይሆን ኮንሲስተንትሊ መከታተል ያስፈልጋል። ብዙ ጊዜ ሀሳብ አይተኮኑ ሰዎች ሞቅ ይሉና እልም ይላሉ፣ አይሳካላቸውም። ኮንሲስተንት መሆን አለባቸው። ጨርሰው ማየት አለባቸው። ለዚያ ላዩት ነገር በቁርጠኝነት ቀን ከሌት የሚተጉ መሆን አለባቸው። ካልሰራህ እንዲህ የሚሆን ነገር ስትሰራ ትታገዛለህ። ካልሰራህ ግን የሚያግዝ ሰው የለም። አንዳንዶች ተቀምጠው ፈጣሪን በመለመን ብቻ የሚሳካ ይመስላቸዋል። አይሳካም። እንደሱ ፈጣሪ መሰጠኮ ከበቂ በላይ ሰጥቶናል። እኛንን ነካ ነካ ማድረግ ያቃተን። ነካ ነካ ስናደርግ እሱ ይጨምርበታል። ነካ ነካ ካላደረክ ግን ለትንሹ ያልታመነ ለትልቅ ስለማይታመን ማንም ድጋፍ አያደርግልህም። የውጩም እንደዚሁ ነው እና ዲሲፕሊንና ፎሎ አፕ ለሁሉም ስራዎቻችን ለግል ህይወታችንም በጣም ወሳኝ ነው። ለምሳሌ መድኃኒትን ብትወስድ በየቀኑ የሚወስድ ሰው መድኃኒት አንድ ቀን ሁለት ቀን እየተወ ቢወስድ የራሱን በሽታ ያባብሰዋል ማለት ነው። በሁሉም ነገር ዲሲፕሊን ያስፈልጋል፣ ኮንሲስተንሲ ያስፈልጋል፣ ኮንቲኒቲ ያስፈልጋል። የመጨረስን ጣዕም ለማጣጣም የሚፈልግ ሰው በዚህ ውስጥ የተያዘ ካልሆነ በቀር ስኬትን ማየት አስቸጋሪ ነው። በአካል ፕሮጀክቱን ከመከታተል በተጨማሪ እኔ እንደማቀው ሁልጊዜ ጠዋት ከስራ መጀመሪያ በፊት የህዳሴ ግድብ የትናንት ውሎ የነገ እቅድ እርስዎ ቢሮ አለ። ይሄ ይመስለኛል አንዱ የውጤቱ መነሻ። ለምንድን ነው እንደዛ የሚያደርጉት የነበረው? ህዳሴን እንደ ኖርማል ፕሮጀክት አድርጌ አልወስደውም። የዘመናት ቀንበር መሰበሪያ መታጠፊያ፣ የታሪክ መታጠፊያ መስመር አድርጌ ነው የማስበው። እንደምታውቀው አባይ ለዘመናት ሲሄድብን ኖሯል። አባይ ለዘመናት ሲሄድብን ኖሯል ማለት ውሃ ከሄደብህ አንተ ጠፍተሃል ማለት ነው። ውሃ የሚሄድብህ ከሆነ ጠርጎ ነው የሚሄደው። እንደዚህ የሚያጓራው ኃይለኛው አይደለም ውሃ። የህዳሴ እሳቤ ደግሞ ውሃ እንዲሄድብን ሳይሆን እኛ ውሃ ላይ እንድንሄድ ነው። ቦት ሰርተን ጀልባ ሰርተን ውሃ ላይ መሄድ እንድንችል፣ አሳ ማደን እንድንችል፣ ያስቀረውን አፈር መርምረን ወርቅ ይኑሮ አይኑሮ መለየት እንድንችል ነው። ውሃ ላይ ለመሄድ ሰርቫይቭ ማድረግ አለብህ። ውሃ ከሄደብህ ሰርቫይቫል የለም። ይሄ ሲሄድብን የኖረ ውሃ ሀብት ብቻ ሳይሆን ህልማችንን ጭምር ስለሆነ ሲሄድ የነበረው ያንን ገጥቶ ውሃው ላይ መጓዝ ውሃው ላይ መጠቀም ለመጀመር የተለየ ክትትልና ስራ ይጠይቅ ነበር። ያው እንደምታውቀው እኔ ከሳምንት 7ቱም ቀን በሚባል ደረጃ ከአንድ ሰዓት በፊት ቢሮ ነው ያለሁት እና ቢሮ ስገባ ብዙ ሰው በማይገባበት ሰዓት ሰራተኛው እስከሚገባ እንደነዚህ አይነት ቅድሚያ የሚሰጣቸውን ጉዳዮች ነው ማየው። እንደዚህ አይነት ደግሞ በጣም የሚከታተሉ ሰዎች እኛ አካባቢ እንዳሉ ታውቃለህ። ቢሮአችን በጣም ዲቮትድ በሆኑ ሰዎች የተሞላ ነው። ለምሳሌ ፕራይም ሚኒስትር ኦፊስ አንድ ሰዓት በኢትዮጵያ ጠዋት የመጣ ሰው ልክ ሚድዴይ ሌላ ቦታ እንዳለ ነገር ሊያስብ ይችላል። ጠዋት በጣም የደመቀ የስራ ቦታ ነው ያለው። ይሄ ብቻ ሳይሆን ዋና ዋና ስራዎች በቅደም ተከተል ይታያሉ። አባይን ጨርሶ የታሪክ ጥፋት ኢትዮጵያ ውስጥ ማረጋገጥ ግን የመጨረሻው ጸሎቴ የመጨረሻው ምኞቴ የነበረው። በተለይ እኔ በባህሬ ጫና ፈጥርበታለሁ ጫናዋለሁ ስትል ከውስጤ የማላቀው ኤነርጂ ይፈጠራል። በቀላሉ ሸብረክ አይደለም። እኔ የምመካው በራሴ አይደለም፣ የምመካው በፈጣሪ ነው። ግን የሚመኩ ሰዎች ሲበዙ የበለጠ መጨከን መትጋት እንጂ ወደ ኋላ ሸብረክ ማለት ባህሪና ልምምድ የለኝም። ባህሪ እንደዛ አይደለም። ብዙዎች የማያውቁትም ይሄንን ነው። ነካክተው ይመስላል ሲነካኩ ይብስብኛል። እና ይሄ ጉዳይ ደግሞ እንደምታውቀው በጣም በመነካካት የተሞላ ነው በሁሉም መስመር።
እና ማለቅ አለበት የሚል ቁርጠኝነት ነበረኝ። ሲያልቅ ግን ሰዎች የሚጎዳ መሆን የለበትም። እኛ ስንጠቀም ሌሎችን የሚበድል የሚጎዳ መሆን የለበትም። ፌርነሱ ያስፈልጋል። ፈጣሪ ሲጀመር አባይን ትልቁን የማይቆመውን ለዘመናት የፈሰሰውን አምኖ ለኢትዮጵያ የሰጠው ብዬ ማምነው እኔ ኢትዮጵያ ፌርሊ ጀስትን ሳታጓድል ትጠቀማለች ብሎ ሰምሃው አምኖብናል ብዬ ነው የማስበው። እኛ የኛን ማጉደላችን ራሱ ፍትህ ማዛባት ነው። የሰው ማስቀረታችንም ፍትህ ማዛባት ነው። የኛም በተገቢው ተጠቅመን ሌሎች የሚገባቸው ማድረግ ብንችል ግን ፍትህ ማለት እሱ ነው እና ያንን በጽኑ አምን ስለነበር እንደምታየው መሄድ የሚገባው ፖርሽን በደንብ እንዲሄድ አሁን ባይዘይ ሱዳን ሄደህ ግድቦቹን ብትመለከት፣ ግብጽ ሄደህ ግድቦቹን ብትመለከት በቂ መረጃ ነው ያለን። በየቀኑ የግብጽ ውሃ ያለበትን ሌቭል እናጠናለን። ከበቂ በላይ ወይም ዘውትር ከሚያውቁት በላይ ውሃ አለ። አንድም ሊትር ውሃ አልቀነሰባቸውም። ወደፊትም እንዲቀንስ አንፈልግ። የነሱ ግድቦች ሙሉ መሆን አለባቸው። እነሱ ተስፈኛና ደስተኛ መሆን አለባቸው። ስጋት እንዲፈጠርባቸው አንፈልግም። ያ ማለት ግን ጥቅማችንን ኮምፕሮማይዝ አድርገን ሳይሆን እየተጠቀምን እንዲጠቀሙ እየተጠቀምን እንዳይጎዱ መስራት እንዳለብን በጽኑ ነው ማምነው። በዛው መንፈስ ነው የተሰራው። እንግዲህ ዛሬ ለፍሬ በቃው ለዛ ነው። በዚያ መንገድ ባንከታተለው ኖሮ በዚያ መንገድ ባንመራው ኖሮ አንድ ትራንስፎርመር ስንት እንደሆነ ታውቀዋለህ። አንድ ተርባይን ከጅቡቲ ያምጥቶ እዚህ ማድረስ በራሱ ፕሮጀክት ነው፣ እንኳን ስራውን መስራት። ይሄን የሚያክል ትላልቅ ግዙፍ ማሽን ማለት ነው እና ከባድ ስራ ነው። ሰው ከጨከነ ከወሰነ ከተደመረ ከተጋ ያሳካል። ይሄም ለዚያ ጥሩ ምልክት እንደሆነ ነው የማስበው ነኝ እኔ ከፕሮጀክቱ ለኤሌክትሪክ፣ ለአሳ፣ ለመዝናኛ የሚሰጣቸው ብዙ ጥቅሞች አሉት። ስለዚህ አንዱ ጥቅሞቹ ናቸው። አንዱ የሚታየኝ ምንድነው ምልክታዊ ትምህርታዊ ኢትዮጵያ ለብዙ ዘመናት አባይ ነበረ፣ ሲፈስ ነበረ፣ ስናንጎራጉርበት ነበረ። በቃ ምንም አላደረግንለትም፣ ፍላጎቱ ነበረ። ግን አሁን ይሄ ግድብ ከመመረቁ በፊት የነበረች ኢትዮጵያና ይሄ ግድብ ከመመረቁ በኋላ ያለች ኢትዮጵያ በቃ ይለያያሉ። የብዙ ሺህ ዓመታት ትውልድ ጥያቄ መልስ አገኘ፣ ችግር ተፈታ። ያውን በትልቁ አባይ ቅድም እንዳነሱት አባይ ትልቅ ስለሆነ ይሄ ምን አይነት መልእክት ነው ለትውልዱ የሚነግረው? ከዛሬ ጀምሮ ይሄ ግድብ በተሟላ ደረጃ አልቆ ስራ ከጀመረበት ከዛሬ ጀምሮ የኢትዮጵያ ጂኦፖለቲክስ ኩስመና ታሪክ አበቃ ማለት ነው። የኢትዮጵያ ጂኦፖለቲክስ ቁመና ተሻሻለ ማለት ነው፣ አደገ ማለት ነው። ይሄ የተሰመረበት ሀቅ ነው። በሁለት ሶስት ምክንያት ላስረዳ እችላለሁ። አንደኛው ለኢትዮጵያ ትልቁ መከራ፣ ትልቁ ችግር፣ ትልቁ ፈተና እስካሁን ባለፈችበት ዘመናት ሁሉ ትልቁ ፈተና አባይ ነው። ሌላው የአባይ ውላጅ ናቸው። ባንዳውም እዚህ የምትሰማው ተዋጉ፣ ተጣሉ፣ የሁሉ የአባይ ውላጅ ነው። ዋናው የኢትዮጵያ ችግር የችግሮች ሁሉ እናትና ባለቤት አባይ ነው የነበረው። ኢትዮጵያ የችግሮች ሁሉ ትልቁን ፈታች ማለት ትንንሾቹ ምንም ናቸው ማለት ነው። ለምሳሌ አባይ 1000 ዓመት አሁን የሚሰጠውን አገልግሎት እንዲሰጥ ማድረግ አልቻለም። ቀይ ባህር እኮ 30 ዓመት ነበርኛ እጅ ቀይ ባህር የዛሬ 30 ዓመት ነው። የትናንትና ታሪክ ነው። የተፈጠረው ስህተት ትናንትና ነው፣ ነገ ይታረማል። ብዙ ከባድ ነው። የሺህ ዓመት ነው። የሺህ ዓመት ያልተሞከረ ነገር ነው የተፈታው። ከዚያ ቀይ ባህር ያሉ በደህንነት ውስጥ ነው ያለነው፣ ወይም ስንዴ በቂ ያላመረትንም፣ ወይም ከተሞቻችን ለሰው ልጅ ሊበብል አይደሉም፣ ወይም ማዕድን አላወጣንም። ይሄ ሁሉ ከዚያ ከአባይ ያነሰ ነገር ነው በሁለት ሶስት ምክንያት። አንደኛው አባይ ሲገደብ እንጎዳለን ብሎ የሚያስቡ ወንድሞቻችን ምንም እንደማይጎዱ ሲያዩት እንዲያው ዝም ብለን ነው ወይ ማለታቸው አይቀርም መቼም። አትሊስት ምሁራኖቻቸው የነቁ ሰዎቻቸው የታል ጉዳቱ ማለታቸው አይቀርም። በፍጹም ጉዳት አያመጣባቸው። ይሄ ነገሩ እንዲረግብ ያደርገዋል። ሁለተኛ በባዳዎች መላክሱሳቸው የሆኑ ኃይሎች ባዳዎቹ ረገብ ሲሉ ባንዳዎቹ ይመናመናሉ። ሶስተኛ እና በእርግጠኝነት ነገር የምፈልገው ነገር በሚቀጥሉት 5፣ 10፣ 15 ዓመታት ኢትዮጵያ ውስጥ እንደ ህዳሴ ያሉ ትላልቅ ሜጋ ፕሮጀክቶች እንጀምራለን። በቃ ጀምረን እንደምንጨርስማ አየነው እኮ፣ መስራት እንደምንችል አወቅነው እኮ። ይሄንን ከሰራን ምን ይሳነናል? አባይ ከተፈታ
አባዩ ትልቁ ከተፈታ ትንንሹ ይፈታልና በጣም በርካታ ሜጋ ፕሮጀክቶች ይኖሩናል። እነዚህ ምን ያደርጋሉ? ኢኮኖሚክ ስፍራችንን ያስተካክላሉ። ምንም ጥርጥር የለውም። በእያንዳንዷ ቀን ኢትዮጵያ ከፍ ያለ ጉዳይ ጀምራ እየጨረሰች ኢኮኖሚክ ቦታዋን ታሻሽላለች። የደህንነት ስሟ ይቀለበሳል፣ የረሃብ ስሟ ይቀራል። የበለጸገች ፍላጎቶቿን የምታስከብር የምትጠብቅ ከዓለም የምትለምን ሳይሆን ልመናው ስንዴ ብቻ አይደለም፣ ፍትህም ጭምር። ፍትህ አንለምንም፣ ፍትህን እንጠብቀዋለን እንጂ አንለምንም። በመድሎና በአድሎ ከተሞላ ዓለም ፍትህ ቢጠብቅ የትኛውም ዓለም ብልጽግናን አስፓየር ማድረግ አይችልም። ይሄ ነው የተሸጠ ማንነት፣ የሶልድ አውት ሜንታሊቲ ያላቸው ሰዎች ሌላ ነገር ይጠብቃሉ። ስህተት ነው እሱ። እኛ ነን ፍትሃችን የምናረጋግጠው። እሱን ደግሞ በአባይ የተረጋገጠ ጉዳይ ነው። በሌሎቹም እንደዚሁ የተደገመ ይሄዳል። በጂኦፖለቲክስ ውስጥ ኩስመና ይቆማል፣ ቁመና ይሻሻላል ስልህ ልክ በሩጫ አይን ተመልከተው። አሁን ቀነኒሳ በቀለ፣ ኃይሌ፣ ደራርቱ፣ ጥሩነሽ እነዚህ የምናውቃቸው ሯጮቻችን ለኦሎምፒክ ወይም ለወርልድ ሻምፒዮን ሲሄዱ ሩጫው ሊጀመር ሲል ከበብ ያለ ሰው ታያለ። እነዚያ ሰዎች ልክ ከተጀመረ በኋላ አንዳንዶች ይቀድማሉ፣ አንዳንዶች ትከሻ ይገፋፋሉ፣ አንዳንዶች በቅርብ ርቀት ይከተላሉ፣ አንዳንዶች ራቅ ይላሉ። በመጀመሪያውና ሁለተኛው ዙር አካባቢ ማን ሊያሸንፍ እንደሚችል መገመትም አትችልም። ትጨነቃለህ። አንዳንድ ሰው ችሎ አይቀመጥም፣ ወደ ቲቪው ይጠጋል። ነገር ግን የኛዎቹ አሸናፊ አድርጎ መስመር የሚያስቆርጣቸው ኮንሲስተንትሊ ያያዩትን ድል ለማግኘት ፔሳቸውን እየቀነሱ ሳይሆን እየጨመሩ ሲሄዱ ነው። እየጨመሩ ሲሄዱ ኃይል ሲሸጋሸግ ታየዋለህ። ምን ይሆናል? ቀድሞ የነበረው መቅረት አይደለም፣ መዘግየት አይደለም፣ ቆሞ ታዛቢ ይሆናል። ከ10 ደቂቃ ፊት የቀደመው ሰውዬ አሯሯጩ ነው፣ ወጥቶ ታዛቢ ይሆናል። ይሄ ትከሻ ይገፋፋ የነበረው ተከታይ ይሆናል። ተከታይ የነበረው ሁለቴ አንዴ ታጥፎ ታዛቢ ይሆናል። ተመልካች ይሆናል፣ ታዛቢ ይሆናል፣ ተከታይ ይሆናል። የኛዎቹ አንበሶች ደግሞ ቆርጠው ወርቅ ይወስዳሉ። ይሄን ነው የምታየው በኢኮኖሚ ፖለቲካው። ሩጫ ውስጥ ብዙ ከበባ አለ። አለሁ የሚል ከግራ ከቀኝ ብዙ ነው። ኮንሲስተንትሊ ፔስን ሳትቀንስ ሩጫውን ስታፋጥን የሚፈጠረው ነገር ምንድን ነው? እነዛ ትከሻ ይጋፉ የነበሩት በዚያ ስፒድ በዚያ ዴዲኬሽን ማድረግ ሲያቅታቸው እየወረዱ ወይም ይታዘቡሃል፣ ወይ ይከተሉሃል፣ ወይ ደግሞ ያንተን ፍጥነት እያዩ ይገረሙብሃል። አንተ ግን ትጨርሰዋለህ። የኢትዮጵያ መጻኢ ታሪክ ይሄ ነው። ከበባው አለ፣ አብሮ ሯጩ አለ፣ ትከሻም ይገፋፋው አለ። በከፍተኛ ፍጥነት በሁሉም ዘርፍ ሮጠን የመጨረሻዋን መስመር ቆርጠን ብልጽግናችን እናረጋግጣለን። ትልቁን ችግር ትልቁን ፈተና አባይ የሚባለውን ፈተነዋል። የ2018 የኢትዮጵያ የማንሰራራት ዘመን ነው ብለው ነበር። እንዲያውም የእሱ መገለጫ ከሚታይ ህልም ወደሚጨበጥ ብርሃን እዚህ ቦታ ሲመጡ እና ሲያዩት መጨረሻው ይሄ ንግግር ትዝ አላሉት? እኔ ይህንን ጥያቄ የመንግስትን የስራ ኃላፊዎች ብጠይቃቸው ራሴ ደስ ይለኛል። ምክንያቱም የዛሬ 3-4 ዓመት ገደማ በ2018 የኢትዮጵያ ስራዎቻችን፣ ልፋቶቻችን፣ ድካሞቻችን ፍሬ አፍርተው ከሀሳብ ወደሚጨበጥ ነገር ይቀየራሉ የሚል ሀሳብ ስንጋራ ስንወያይ ጥቂት ዓመታት አልፈዋል። በዚያ ጊዜ ሆኖ ሲያዩት ምን እንደሚሉ አላቅም። ዘንድሮ ደግሞ የኢትዮጵያ የማንሰራራት አመት ይሆናል ብለን ነበር። የኢትዮጵያ የማንሰራራት አመት መሆኑን እኔና አንተ ሳንሆን ኢትዮጵያውያን ሳይሆኑ ዓለም ከአባይ ጋር የሚመሰክረውና የሚያየው ጉዳይ ነው። አንሰራርተናል። በቃ ኦልሬዲ በጂኦፖለቲክሳችን ተቀይሯል። አባይ ማለት እኮ ኢኮኖሚክ ፋይዳው ብቻ ሳይሆን በርካታ ፋይዳዎቹ ኢትዮጵያ ላላት ህልሞች በትልቁ ግብአት መሆን የሚችል ስለሆነ የማንሰራራት ዘመኑ በህዳሴ የማንሰራራት ዘመኑ በከተሞቻችን፣ በግብርናው፣ በቱሪዝሙ በነገራችን ላይ ዳኒ አምና 2024 እና ዘንድሮ የሐምሌና ነሐሴ ዳታ የዲያስፖራ ኢንፍሎ የውጭን አለ የኛ ዲያስፖራዎች ኢንፍሎ ከ50% በላይ እኮ አድጓል።
የአምናው ዳታና የአቻምናው ዳታና የዘንድሮ ዳታ የአንድ ሀገር ዳታ አይመስልም። በከፍተኛ ቁጥር አድጓል። ብዙ ሰው እየመጣ ነው ያለው። በዛ ልክ የሀብት ትራንዛክሽን አለ። እኛ በነጋዴ ጭንቅላት ስለማናስበው እንጂ እንቅስቃሴ ውስጥ የሀብት ፍሰቶች አሉ እና ቱሪስት እያደገ ነው ያለው። ለምን የሚታይ ነገር አለ። እኛ ከተማ መጣ በጣም በርካታ የሚታዩ ጉዳዮች አሉ። እርሻችን እየተቀየረ ነው ያለው። ግሪን ሌጋሲ ኢንቫይሮንመንታችን እየቀየረ ነው ያለው። ከተሞቻችን ግሪን እየሆኑ ነው ያሉት። ግድቦቻችን በሙሉ ጥም ብሎ ሞልተዋል እና ማንሰራራቱ የሚጨበጥ የሚዳሰስ የሚታይ ለኛ ይበልጥ ጉልበት የሚሰጠን ማየት ለተሳሙት ደግሞ መተው ሲያዩ አይናቸውን የሚገልጥ ይሆናል። እንግዲህ እኔ ምኞት ከሚቀጥለው ሳምንቱ የ15 ቀን በኋላ የህዳሴ ግድብ ለመላ ኢትዮጵያውያን ለጉብኝት ክፍት ይደረጋል። ኤርፖርቱ እንዳየኸው በመጠነኛ ተሰርቷል። የኢትዮጵያ አየር መንገድ ሊበር ይችላል። እዚህ ኪው 400 80 ሰው ይዞ ሊመጣ ይችላል። ያ ሰው መጥቶ ጎብኝቶ ከ100 በላይ ቪላዎች ተዘጋጅተዋል። አድሮ መሄድ ይቻላል። ቀድሞ ቡክ አድርገው መጥተው ይሄንን አባዩን ችግር ይሄንን የዘመናት ቀፍድዶ የያዘን ኢትዮጵያ ትልቁን ፈተና እንዴት ይህ ትውልድ ሰብሮ እንዳስቀረው ማየት መማር የሚኖርባቸው ይመስለኛል። ይሄንን ጉዳይ ስናነሳ ታሪክ የምንሻማ ሳንሆን ታሪክ የምንሰራ ትውልድ መሆናችንን ማሰብ ያስፈልጋል። አባቶቻችን አልመዋል፣ ተክተዋል ብያለሁ። ብዙ ጸሐፍት ጽፈዋል፣ ዘፋኞች ዘፍነዋል፣ በቲያትር በድራማ ተሰርቷል። በብዙ መንገድ አባይ ሰዎች በተሰጣቸው ጸጋና ብቃት ልክ ተናግረውለታል። ያም ሆኖ ግን 2003 ዓመተ ምህረት የቀድሞ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ በህይወት እያሉ የጂኦፖለቲክስ ሁኔታው የኢትዮጵያ ኢኮኖሚ ሁኔታና አጠቃላይ አካባቢያችን ላይ ያለው ሁኔታ ምቹ ሆኖ ሲያገኙት ዲዛይኑ የቆየ ቢሆንም ሀሳቡ የቆየ ቢሆንም በዚያ ምቹ ጊዜ ውስጥ ወስነው አሁን ነው ኢትዮጵያ ህዳሴ መገንባት ያለባት ብሎ ወስነው ማስጀመራቸው ሊመሰገን የሚገባው ከአንድ ሀገር መሪ የሚጠበቅ ተግባር ተደርጎ መገለጽ አለበት። በእርግጥ ያው እንደምታውቀው ጠቅላይ ሚኒስትር መለስ ይሄንን ስራ ጀምረው በአመቱ ነው ያረፉትና እሳቸው በህይወት እያሉ ገና ምንም ካምፕ ስራ ከዝግጅት ያለፈ ነገር አልነበረም። በጣም መጠነኛ እንቅስቃሴ የነበረው አንድ አመት ብቻ ስለቆዩ ማለት ነው። ያም ቢሆን ግን ለማስጀመራቸው ከፍተኛ ዋጋ ሊሰጠው ይገባል። ሁለተኛ ከሳቸው በኋላ የነበሩ ጠቅላይ ሚኒስትር ኃይለ ማርያም ከተረከቡበት ቦታ ነገርየው የተንገዳገደ ሰምዌር ኢንደስት ያደረጉት ጥረት ለሳቸው ምስጋና ይገባቸዋል። እዛ ጋር የነበረው ውስንነት ብዬ የማስበው እኔ የፕሮጀክት ማኔጅመንት ውስንነት ነው እና አጠቃላይ ኢትዮጵያ ፖለቲካ ያን የነበረው እሳቤ በአንድ በኩል ለመስራት ካለ ፍላጎት፣ በሌላ በኩል ደግሞ ምትሰራውና አቅምህን ካለማወቅ ባለ ግጭት የተፈጠረ ውስንነት ቢኖርም እነዚህ ሁለት መሪዎች ሪኮግናይዝ መደረግ አለባቸው። ኦፍ ኮርስ የአጀማመሩና በኋላ የነበረው ስራ አሁን ካለው አጨራረስ ጋር ሊወዳደር የሚችል ጉዳይ አይደለም። በዚያ ዘመን ውሃ መያዝ ስላልነበረ አጨቃጫቂው ዋና ጉዳይ ውሃ መያዝ ነው። አጨቃጫቂው ዋና ጉዳይ ግድቡ መጨረስ ነው። ገንዘብ አመንጭቶ ማሽኖቹን ማምጣት ነው። ግጭትና ውጊያ ይበዛብን ከዛ በኋላ ነው። በጣም በርካታ ተፋላሚዎች ወጥተው ከሀገር ሰልጥነው ያስቸገሩን ከዛ በኋላ ነው። በፈተና ደረጃ ይወዳደራል ብዬ ሳይሆን ክሬዲቱ ግን በተገቢ መቀመጥ አለበት። ይሄ ማለት የኛም ዘመን ይሁን ከዛ ፊት የነበረው ዘመን የኢትዮጵያን ሕዝብ ሚና አይተካውም። ዋናው የዚህ ጉዳይ ባለቤት የኢትዮጵያ ሕዝብ ነው። ነገር ግን ያን ወስነው የመሩ ሰዎችም በየልኩ ሳይጋነንም ሳያንስም በተገቢ ምስጋና ይገባቸዋል ብዬ አስባለሁ። እንደዚሁም የሳሊኒ ኮንስትራክሽን ቤተሰቦችና ባለቤቶች ይገርሙኛል። ይሄ ሳሊኒ አሁን ያለው ፔትሮ ይባላል። የፔትሮ አባት ላለፉት 60 70 ዓመታት ኢትዮጵያ ውስጥ ሰርተዋል። ከቆቃ ጀምረው ያሉ ግድቦች ውስጥ የሰሩ ናቸው። በነገራችን ላይ እስካሁን የሰራናቸውን ግድቦች 100% ዲዛይን ያደረጉ እነሱ ናቸው። ካሁን በኋላ የምንሰራቸውም ከ10 ያነሱ ግድቦች ዲዛይን ያደረጉ እነሱ ናቸው። እነዚህ ኩባንያዎች በዝርያ ፔትሮ ጣሊያናዊ ነው። ነገር ግን 3 ወይ 2 ኢትዮጵያውያን እህቶች አሉት። አባቱ ከኢትዮጵያውያንም ወልደዋል እና በጣም እንደ ስራ እንደ ፕሮጀክት ብቻ ሳይሆን በባለቤትነት ስሜት ይሄንን ተአምር ከኛ ጋር የዚህ ታሪክ ባለቤት ለመሆን ችለዋል። ለፔትሮ ለቤተሰቦቹ አባቱን ጨምሮ ከፍተኛ ምስጋና ይገባቸዋል። በተጨማሪም አንዳንድ ሰራተኞች አሉ 14 ዓመት እዚህ የሰሩ ኮንቲኒየስሊ ሳይቋረጥ የቆዩ ሰዎች አሉ።
የሚዲያ ሰዎች አሉ፣ አርቲስቶች አሉ፣ ምሁራን አሉ። ዲያስፖራው ፖለቲካው እንኳን እያስጠላው በህዳሴ ጉዳይ ግን በጣም በርካታ ሰው ገንዘብ እያዋጣ ይሰራ ነበር። አንዳንድ ሰዎች ደግሞ አሉ ከዚህ ቀደም ኢትዮጵያውያን አቴንሽን የማንሰጥበትን የአረብኛ ቋንቋ በደንብ እየተከታተሉ ልክ ደሞዝ እንደሚከፈለው ሰው እንኳን ደሞዝ ፕሮፐር ምስጋና ሳንሰጣቸው ሀገራቸውን ወደው የሀገራቸውን ህልምና ስኬት ተገንዝበው በሚያስደንቅ ሁኔታ አንድ 5 6 10 የሚጠጉ የኢትዮጵያውያን ወጣቶች ያደረጉት ፍልሚያ ከወታደሮቹ ፍልሚያ ላይ ይቻላል። የሀገር መከላከያ፣ የፖሊስ ሰራዊት ብዙ ኢትዮጵያውያን በከፍተኛ ደረጃ ምስጋናና ክብር የሚያሰጠው ስራ ሰርተዋል። ይሄን ከመሪዎቹ ጀምሮ በየደረጃ ያለውን በገንዘቡ፣ በእውቀቱ፣ በሐሳቡ፣ በጸሎቱ፣ በዘፈኑ፣ በግጥሙ፣ በክርክሩ እዚህ ደግሞ ፀሐዩን ችግሩን ተጋፍጠው በመስራቱ ለእያንዳንዱ ተገቢው ምስጋና መስጠት የሚያስፈልግ ይመስለኛል። በእርግጥ ከሳልኒ ውጪ ጂኢ ተሳትፏል። የቻይና 2-3 ኩባንያዎች ተሳትፈዋል። የውጭ ሀገር ዜጎች ተሳትፈዋል። ለነዚህ ሁሉ የኢትዮጵያ መንግስት የኢትዮጵያ ሕዝብ ምስጋና አለው። ጀምሮ የመጨረስ ጨርሶ ደግሞ ፍሬውን የወል የማድረግ ልምምዳችን እያደገ ከሄደ ለኛም ለመላ አፍሪካ በብዙ ትምህርት የሚሰጥ ስራ እንደሆነ ይሰማኛል። ወደ መጨረሻው ልምጣና ይሄ ህዳሴ ግድብ አንድ ትልቅ ሀይቅ ፈጥሯል። ብዙ ደሴቶችን ያቀፈ ሀይቅ ፈጥሯል። መንግስት የዚህን ሀይቅ ስያሜ ምን እንዲባል ወስኗል? በመጀመሪያ የህዳሴ ግድብ ላይ ያለው ሀይቅ በኢትዮጵያ ትልቁ ሀይቅ ነው። ከጣናም በብዙ የሚበልጥ ሀይቅ ነው። በአፍሪካም ከትላልቆቹ ሀይቆች ውስጥ አንዱ ነው። ከኢነርጂው በተጨማሪ ባለፉት 4-5 ዓመታት ያከማቸነው የውሃ መጠን በጣም ከፍተኛ ነው። 74 ትሪሊየን ሊትር ውሃን ያከማቸ ነው እና ይሄን የሚያክል ግዙፍ ሌክ አርቲፊሻል ሌክ ሰርተን ስም አልቦ አናደርገውም። ህዳሴ የግድቡ ስም ነው። ለምሳሌ በግብጽ ብትሄድ አስዋን ዳም ይባላል፣ ግን ሌኩ በመሪው ስም የተሰየመው ያኔ በሰራው መሪ ስም የተሰየመው። በብዙ ሀገራት የሌክና የግድብ ስሞች ይለያያሉ። እኔ ይሄንን ሌክ ብንሰይመው ብዬ ከጓደኞቼም ጋር የተመካከርኩበትና ያሰብነው የወል ነገር ቢሆን ይሄ የህዳሴ ግድብና የህዳሴ ሀይቅ ከአንድ ግለሰብ፣ ከአንድ ቡድን፣ ከአንድ ሰው ጋር የሚያያዝ ነገር አይደለም። የብዙዎች የሀሳብ፣ የሀብት፣ የጉልበት፣ የላብ፣ የደም ድምር ውጤት ነው። የሞቱለት ሰዎች አሉ። አንድ ቢሆን በሱን ሰይማለን፣ ግን በርካቶች ናቸው። የቆሰሉለት ሰዎች አሉ። አንድ ቢሆን በሱን ሰይማለን፣ ግን በርካቶች ናቸው። ያዋጡለት ሰዎች አሉ። አንድ ቢሆን ችግር አልነበረውም፣ በርካቶች ናቸው። ወጥተው እንደተከፈቱ የተጨቃጨቁ፣ የተከራከሩ፣ የተሰዳደቡ ሰዎች አሉ። አንድ ቢሆን ችግር አልነበረውም፣ በርካቶች ናቸው። ይሄን የወል የሆነን ነገር ከአንድ ነገር ጋር ማያያዝ ሳይሆን የወል ስም መፈለግ ይጠይቃል እና የተግባባንበት ነገር ኢትዮጵያ ለ1000 ዓመታት በጠለቀ እንቅልፍ ውስጥ ነበረች። እንደዚህ ያለ ሀብት ወርቅና አፈር ይዞ እየሄደ ማየት መገንዘብ አልቻለችም። ያ በጠለቀ እንቅልፍ ውስጥ ስትሆን የሚሰማ ስሜት ነው። እንደዚህ ያለን ነገር ማየት የሚሳነ መተኛት ማለት በስጋም ያልተገለጠ አይን አእምሮም ደግሞ በተሟላ መንገድ ፈንክሽን የማያደርግበት ስርዓት ማለት ነው እና ያ ዴፕዝ ያለው እንቅልፍ፣ ያ ያልነቃ እንቅልፍ፣ ያ አጥር ሲደፈር፣ ግቢ ሲደፈር፣ አሳሞች ማሳ ውስጥ ገብተው ሲያበለሻሹ ለማስተዋል ለመከላከል የማያስችል የጠለቀው እንቅልፍ የነቃንበት የመጀመሪያው ምዕራፍ ስለሆነ ይህንን ሀይቅ ንጋት ብለነዋል። ንጋት ማለት ጎህ ሲቀድ፣ ንጋት ማለት ረዥሙ ጨለማ አልቆ ብርሃን ሲጀምር፣ የብርሃን ፍንጣቂ መታየት ሲጀምር ያለው ጊዜ ማለት ነው። ይሄ የብርሃን ፍንጣቂ የሚታይበት ጊዜ ሰው ከጠለቀ እንቅልፉ ነቅቶ የሚንጠራራበት፣ አይኑን የሚያብስበት፣ ለመንቃት ረዥም ጉዞ ለመጓዝ የቀኑን የውሎ እንቅስቃሴ ለመፈጸም የሚታጠቅበት ሰዓት ነው። ኢትዮጵያ አሁን ነጋላት። አሁን ጨለማው አበቃ። አሁን ምሽቱ ነጋ። ንጋቱ ግን ስራ የሚጠይቅ ከፊታችን የተዘረጋ መስክ ነው እና ይህንን ሀይቅ ንጋት ብንለው
ያለፍንበት የጠለቀ እንቅልፍ አብቅቶ ከፊታችን ያለ መልካም ስራ የሚጀምርበት የብርሃን ሲዝን መጣ ለማለት ሐይቁን ንጋት ግድቡን ደግሞ ህዳሴ ብንለው አይሻልም ወይ ብዬ አስባለሁ። እኔ ጥሩ ስያሜ ነው። ምክንያቱም ቅድም እንዳነሳ ነው የዘመን መክፈያ ሆኗል። በቃ ኢትዮጵያ የታሪክ ዘመን በህዳሴ ግድብ መጠናቀቅ ለሁለት ተከፍሏል። ከዚህ በኋላ ኢትዮጵያ ቅድምም እንዳሉት ትልቁን ከፈታች ትንሾቹ እንደማያቅታት ይሄ ማሳያ ሆኗል። ንጋት እንደሱ አይነት ጠባይ ያለው ይመስለኛል። ሰው ጠዋት ሲነሳ ከፊቱ ትልቅ ሀብት አለ። ቀን 12 ሰዓት ያንን ለመጠቀም የሚችልበትን እድል ያገኘበት ነው። እኛም የኢትዮጵያን ጸጋዎች ለመጠቀም የምንችልበትን እድል ያገኘንበት ጊዜ ላይ መሆናችንን ስለሚያሳይና ትውልዱ ሁል ጊዜ እሱን እንዲያስበው ሊያደርግ ይችላል ብዬ እገምታለሁ። ስለነበረን ቆይታ በጣም አመሰግናለሁ። ይህን ቆይታ ወደፊት ይመጣሉ ያሏቸው ፕሮጀክቶች ላይ ከአመታት በኋላ እንደምንደግመው ተስፋ አደርጋለሁ። አመሰግናለሁ። እኔም እጅግ አድርጌ አመሰግናለሁ። መላው የኢትዮጵያ ሕዝብ እና የኢትዮጵያ ወዳጆች የንጋት ሐይቅ ባለቤት የህዳሴ ግድብ ባለቤት የሆናችሁ ኢትዮጵያውያን በሙሉ መታችሁ እንድትጎበኙ በሰራችሁት ስራ ደስታ እንዲሰማችሁ ለልጆቻችሁ ትክክለኛውን ታሪክ እንድትናገሩ አባይ ማደሪያ የለውም ግን ይዞ ይዞራል የሚለው ታሪክ ያበቃ መሆኑን በእያንዳንዱ ቤት ውስጥ እንዲነገር አሳዎችን ማጥመድ፣ ወርቆቻችንን የመለየት፣ ኢነርጂያችንን የማምረት ስራችን የጋራ መሆኑን እንድናስብ ከዚህ ግድብ 1 ቢሊዮን የሚጠጋ ዶላር በአመት ይጠበቃል። በ5-6-7 አመት ውስጥ ያፈሰስነውን ሀብት ይመልስልናል። ይሄን መልሰን ደግሞ ሌላ ፕሮጀክቶች ለማዋል ያግዛል። በመተባበር በመደመር አቅማችንን ሰብስበን ደምረን ይሄ የተሰጠንን መልክዓ ምድር ከዚህ በላይ በልጽጎ ልጆቹን አጥግቦ ሌሎች የሚተርፍበትን መንገድ ለመፍጠር በጋራ እንስራ። ከምናየው እዚያ ሩቅ ካለው ህልማችን ከምንሻው ከምንመኘው ህልማችን አይናችን ሳይነቀል በየቀኑ ተክተን ተደማምረን ተደማምጠን ተደጋግፈን ብንሰራ የኢትዮጵያን ብልጽግና ባጠረ ጊዜ ውስጥ ማረጋገጥ ስለሚቻል ለዚህ ምስክሩ ንጋት ሐይቅ ነው። ለዚህ ምስክሩ ህዳሴ ግድብ ነው። እንያያዝን በርታ። የኢትዮጵያን ብልጽግና እናረጋግጥ፣ እንጽና፣ እንቁም። የተሻለች ሀገር ያጣችውን መልሳ ቁጭቷን አስተካክላ ጸንታ የምትቆም ሀገር ለልጆቻችን ለማስረከብ በጋራ እንስራ ብዬ ነው የማስበው። በጣም በርካታ ችግሮቻችን በአናሎግ ዘመን የነበሩ ናቸው። በአናሎግ ዘመን አሸነፍን ብሎ የሚያስቡ፣ በአናሎግ ዘመን ተሳካልን ብሎ የሚያስቡ፣ በአናሎግ ዘመን ከለከል ብሎ የሚያስቡ ሰዎች በዲጂታል ዘመን ደግሞ እንዲሳካላቸው የሚፈቅድ ትውልድ መሆን የለበትም። ይሄ ዘመን ተቀይሯል። በዚህ ዘመን ውስጥ ደግሞ እኛ የተሻለ ዘመን ዋጅተን የሀገራችንን ጥቅም ማስከበር እንድንችል ከጎረቤቶቻችን ጋር በሰላም መኖር እንድንችል የኢትዮጵያን ፍላጎቶችና ጥቅሞች ላይ የማንደራደር እንድንሆን በጋራ እንድንቆም የማሞኘት የማባበል የመቀለድና የመግዛት ልምምድ የሚበቃበት ታሪክ እዚህ ጋር እንዲሆን አደራ ማለት እፈልጋለሁ። በእጅጉ አስደሳች ስራ ነው። ለመላ ኢትዮጵያ ሕዝብ እንኳን ደስ ያላችሁ። እንደዚህ አይነት ድል ይቀጥላል። እንደዚህ አይነት ዜና ይቀጥላል። እንደዚህ አይነት ስኬት ይቀጥላል። በጋራ ፍሬ የምናይበት፣ ፍሬ የምንቀምስበት፣ ፍሬ አጣጥመን ልጆቻችን የምናስረክብበት ዘመን ከፊታችን እንዳለ በልበ ሙሉነት መናገር ይቻላል። አንተም እንኳን ደስ ያለህ። መላ ኢትዮጵያ ሕዝብ እንኳን ደስ አላቸው። በእኛ ቀጠና ያሉ ወንድም ሕዝቦች እንኳን ደስ ያላቸው። ይሄ ግድብ ለግብጽም ሲሳይና ደስታ ነው፣ ለሱዳንም ሲሳይና ደስታ ነው። እኛ የማንንም መጉዳት አንፈልግም። በጋራ የማደግ የመበልጸግ ፍላጎት ነው ያለን። የኢትዮጵያ ፖቴንሻል ከወጣ ለአፍሪካም ኩራት እና ብቃት ስለሚሆን በዚሁ መንፈስ በትብብር አብረን እንድንሰራ አደራ ማለት እፈልጋለሁ። እጅግ አድርጌ አመሰግናለሁ።